ቤተሰብ ደህና ናችሁ? እንዴት ናችሁ? ሲች ጋር እንደው ትንሽ ነገር አለች። አብረን ፏፈሽ እንላለን። በቃ ፏበሉ እስኪ። አሁን የሆነን ሰው እንደውላለን፣ እንጠራዋለን። እየደወልን ነው። አማን ነው። ኧረ ዘጋው። እንዴት ነሽና? ደንግጦ መሆን አለበት የዘጋው። አሁን በእናትሽ የሆነ ነገር ላስቸግርሽ። ይመችሻል? ዛሬ ከኔ ጋር ፋይ ማለት ነው። አፍጥኙ ታዲያ። ያለዛ ቀዩን ተጫኙ። ያመረቀናል ጃት ያመረቀናል ጃት ያመረቀናል የትውልድ ቦታቸው ይርባደረጉና ወደ ጀንጌ ወርደው ሲቃሙ በሌላ በስቄዎች ራስ ስልሳ ጉርጓድ ምሳ ቢዝነስ እፈሽ በእናትሽ ምንድን ነው ትቀላቀያለሽ? ኧረ አንቺ እዚህ እንዳልቀለ አንቺ ትፊ ያማታል። እንዴት እሚረፊ ትረፊ አንቺ በእናትሽ አሁን ለዚህ ነው እንዴ መጣሽ? እሺ ዱርዬ ልጅ እስቲ ቁሚ። ምንድን ነው እስኪ ደቅ በይ በእናትሽ። አንቺ አትበጥብጪ መተሽ አሁን ገና ለውዝ ነገር ምናምን ወይ እንትን ቆሎ ምናምን ይዘሽ አትመጭም እንዴ? ባዶ እጅሽን ዝም ብለሽ የምትንከረፈፊው ጫቱ ይመራል በባዶ እየቃምሽ ነው እንዴ አንቺ? ምር እስቲ አበይ አበይ። እሺ ኬት ነው ያመጣው? በቃ ቤተሰብ ደህና ናችሁ? እንዴት ናችሁ? እንግዲህ እኔ ደህና ነኝ። እንዴት ነው ሁሉ ሰላም? ሀገሩ እንዴት ነው ያላችሁበት? ተስማምቷችኋል? ሰላም ነው እንዴ? በእናታችሁ እንዴት ናችሁ? እንደው ቆይታችሁ ምናምን እንደው እኔ ጋር ደህና ነኝ። ሁሉ ሰላም ነው። እንደው ትንሽ ብቻ እንደው ትንሽ ያስቸገረችኝ ነገር አለች። ለሷ መፍትሄ ፍለጋ እንደው በቃ ደፋ ቀና እያልን ነው። እንዴት ናችሁ ግን እናንተ? በቃ በያላችሁበት እንግዲህ ሰላሙን፣ ፍቅሩን፣ ጤናውን ያብዛላችሁ። እንደው ትንሽ ግን ተቸግሬያለሁ። ሲች ጋር እንደው ትንሽ ነገር አለች። አብረን ፏፈሽ እንላለን። ይመቻችኋል? በቃ እንደው ይመቻችሁ። እኔ የምፈልገው እንደው እናንተን ሰላም አይደል እንዴ? በቃ ፏበሉ፣ አብረን እንቅማለን። በቃ ጓደኞቼን እንጠራለን። ፏ ነው የምንለው። ዛሬ ቀናችን ነው። ቤተሰብ እንዴት ነው ግን? ቤተሰብ ምናምን የእናንተ ፋሚሊ ሁሉ ሰላም ነው? እኔ ጋር ሰላም ነው። እንግዲህ ዛሬ ግን ደስ ብሎኛል። በቃ ፏ ነው፣ ፈሽ ነው። በቃ ችን ነገር ይዞ ታባቱ የምን ጭንቀት? ምን ያደርጋል ጭንቀት? ጣል ነው በቃ። እኔ እንደው ሸሞኑን ተቸገርኩና ትምህርት ምናምን አልገባኝ አለ። ተቸገርኩኝ። ከዛ መላ ፍለጋ ምናምን ዞር አልኩኝ። ከዛ በኋላ በቃ ይችን መላ ነች የሁሉም ነገር መፍትሄ ነች ብለው ሸጡኝ። ይችን ይዤ ጠዋትም ማታም ቀንም ፋፈሽ እያልኩ ነው። አንዳንዴ ሲደብራችሁ እንዲህ ነው። እንደዚህ አይነት ሙድ ውስጥ ፈታ ማለት ጥሩ ነው። ፋሚሊ በቃ ፏበሉ እስኪ። አሁን የሆነን ሰው እንደውላለን፣ እንጠራዋለን። አብረን ጥሩ ቆይታ ይኖረናል። ታባቱ ዛሬ እናሻብደዋለን። አብረን ነው እናሻብደው። እንግዲህ ይሄን ይመስላል። ቤተሰብ እንዴት ናችሁ? ደህና ናችሁ? ሃይሚ ነች አይደለችም እያሉ ነው ቤተሰቦች ይመስለኛል። እኔ ራሴ ነኝ። እሺ ራሴ ነኝ። ፏበሉ። እንዴት ናችሁ ግን? በእናታችሁ ቆይታችሁ ምናምን ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ሀሳብ መጥቼላችኋለሁ እና ዛሬ የመጣሁበት ሀሳብ ማለት ነው ጫት ልቅም ነው። እኔ በቃ በጣም ተቸግሬያለሁ። የምሬን ነው። እኔ እየቀለድኩ አልነበረም ቅድም ያወራሁትኝ። በቃ አዲስ ገቢ ነበርኩኝ። ትምህርት ስገባ ምናምን ትምህርቱ አልገባለኝ። በቃ ተቸገርኩኝ እና ትንሽ እንደዚህ ቃም ምናምን ነገር ሳረግበት እንደው በቃ አይምሮዬ ሁሉ ነው ክፍትም ይለው እላችኋለሁ። እና
እና ዛሬ መጣሁኝ ጫት ይዤ ማለት ነው። ግን ዛሬ የሆነን ሰው ፕራንክ ላደርግ ነው። የተለመደው አቶ ብሩክ ነው እንግዲህ ፕራንክ የሚደረገው እና እስኪ እየቃምኩ ሲያየኝ ምን ይላል ለማለት ያክል ነው ማለት እናንተንም ፈታ ለማድረግ ያክል ነው። እና አለባበሴ ራሱ በቃ ዛሬ ኒጋውኝ ነው የመጣሁት እና በቃ እኔ አንዳንዴ በቃ እንደዚህ አይነት ደስ ይለኝ ሲደብረኝ ነው እንደዚህ አይነት ሙድ ውስጥ ምገባውና ደስ ይላል። ግን አብረን እስኪ እንዝናና ብዬ አስቤ ነው የመጣሁት። ጫት ይዤ ምናምን ነው የመጣሁት። ለዛ ነው ያው ጉንፋኑ አልለቀቀኝም እና ደግሞ ያው ትንሽ ትምህርትም አልገባ ብሎኝ ተቸግሬ ነው ብላችሁ ምን ይሰማችኋል? አዲስ ገቢ ነኝ ገና መጀመርኩትና። ለማንኛውም ግን ቤተሰብ ዛሬ ጫት ይዤ መጥቻለሁ። ብሩኬን እንቃም ልለው ነው። እንቃም አብረን እንቃም ፈታም በልለው ነው። እስኪ ምን እንደሚለኝ አብረን እናያለን። አላቅም እንደዚህ አይነት ሁኔታ ውስጥ እንትን ስል አይደለም እንደዚህ ጫት ይዤ ይቅርና ልብስ ራሱ እንደዚህ በቃ እዚህ አካባቢ ምናምን ክፍት የሆነ እዚህ አካባቢ ክፍት የሆነ ልብስ ራሱ ስለብስ በጣም ነው የሚቆጣኝና ጫት ይዤ ደግሞ እስኪ ምን እንደሚሆን አብረን የምናይ ይሆናል። እናንተ ግን ፋፈሽ በሉ እሺ፣ ምንም እንዳይደብራችሁ። እናንተን ለማሳቅ ነው እሺ፣ ፈታ ለማድረግ ነው። ለማንኛውም በቃ ይመቻችሁ፣ ፏ በሉ። እስኪ ብሩኬ ጋር እንደውልለትና ትንሽ እናዝጋዋለን፣ እንጠራዋለን። እና ግን በዚህ ድምጽ አይደለም ማወራው፣ ልክ መጀመሪያ ላይ እናንተን ባወራውበት ድምጽ ነው ቀይሬ ማወራው። ትንሽ አዝጋዋለሁ፣ ከዛ በኋላ ና አለዋለሁ ማለት ነው። ያለውበት እጠራዋለሁ። እስኪ እንደውልለት። እየደወልን ነው። አማን ነው። ኧረ ዘጋው። እንዴት ነሽና? ዋት ደንግጦ መሆን አለበት የዘጋው። ደወለ። አማን ነው። ፒስ ነው። እንዴት ነሽ? ኧረ እኔ አይደለሁም በእናትሽ ባላንስ ነው። እንዴት ነሽ በእናትሽ? አገሩ ቀየው መንደሩ እንደው በእናትሽ እንዴት ነው? ምን ያሽቅሻል? ኧረ ያራዳ ልጅ ሙዴ ገባሽ አልነበርሽ እንዴ በእናትሽ? አንቺ በእናትሽ ተይኝ እስኪ። እንዴት ነሽ ግን? ተናፈቅሽ እኮ ፍሬንድ። ኧረ ምን እሺ ነው በቃ እኔ በአንቺ ናፍቆት እኔ ማበድ አለብኝ። ኧረ ጉዴ ዛሬ ቤትኛው ጎን ነው የተነሳሽው? አንቺ በእናትሽ አሁን ፈልጌሻለሁ። ኧረ ምን ችግር አለው ታዲያ? ያራዳል ለዚህ እኮ ነው የምትመችኝ በእናትሽ። ኧረ ኢየሱስ ዛሬ አይሙቴ። ታዲያ ምን እያደረክ ነው? የት ነህ? ሸፈር ሸፈር ምን ትሰራለህ? እና አንቺ የት ሆነሽ ነው? ኧረ እኔማ ሸፈር ነኝ። እና ሸፈሩን የመልቀቅ ሀሳብ የለሽም? ኧረ ጉዴ በጠዋት ማዛጊ ላይ አልሄድም። ምን ሆነሽ ነው? ምን ሆነሽ ነው? ኧረ በእናትሽ ምንም አልሆንኩም። እናሽ እንዴት ነው አወራርሽ? አሁን በእናትሽ የሆነ ነገር ላስቸግርሽ። ምን ይመችሻል? ዛሬ ከኔ ጋር ፋይ ማለት ነው። ኧረ ምን ችግር አለ? ይመችኛል። ኧረ በቃ አንቺ ነያ ከች በይ ያለሁበት። የት ነሽ? በቃ የሆነ ቀን ቲክቶክ ቪዲዮ የቀረጽክበት ቤት ነኝ። ኦኬ እንትኑ ጋር ምን የምታውቀው ቤት አየሽ? እመጣለሁ። ግን በሰላም ነው? አየው አንቺ ሴትዮ ግን
ኧረ አንቺ ምን እሺ በቃ ሙኔ ገባሽ አይደለሽ እንዴ? ቶሎ ቀልጠፋቲም እንዴ? እሺ አባቢ እሺ። ስሚ ደግሞ በቃ የእንትን ፏ የምንልበት ምናምን የበርጫ ምናምን ይዘሽ ነኝ ያላ። የምን በርጫ ነው? በቃ አልኩሽ እኮ በርጫ ምናምን ፏ የምንቀምበት ምናምን ፏ የምንልበት መላ ነገር ይዘሽ ከች ነው ያበርጭትሽ መገኛ። ኧረ በእናትሽ እንዴ! እኔ ዛሬ እሺ የሚለኝ ሰው ነው የምፈልገው። እሺ የሚለኝ ሰው ነው የምፈልገው። ምን ነው እሺ የሚሉሽ? በቃ የምልህን ሁሉ እሺ ትላለህ። እሺ ለምሳሌ መላ ይዘሽ ከች በይ እንዴ። እኮ ለምን ፈልገሽ ነው? ብር ፈልገሽ ነው? ኧረ ላሽ ምን እሺ በቃ አልኩሽ አይደል እንዴ አንቺ ይደጋዋት በቃ ጣሽ እባክሽ። ከመጣሽ ነይ ካልመጣሽ አትምጪ። ኧረ እመጣለሁ በእናትሽ እንዴ። በቃ በእናትህ ታዲያ ከች በላ። እሺ ብር አስፈልጎሽ ነው? አዎ በርጫ ምናምን ደግሞ ምንድን ነው ያመጣ? ነይ በቃ እናወራለን አልኩሽ እኮ። ኧረ ጉዴ! ኧረ መጣሽ። እሺ እሺ አፍጥኙ ታዲያ። አይ ያለዛ ቀዩን ተጫኙ። ኧረ መጣሁ ቦስ። ዝገት ይላል ግን በቃ ይሄ ድምጼን መጀመሪያ እናንተን ሳወራ እንደነበረው ላወራው ብዬ አልቻልኩም። በቃ በጣም ተኮለታተፍኩኝ። ቃላት አማርኛ እንደ ቁምጣ ሲያጥረኝ ታየኝ እና ራሴን በቃ አላ ለማኮለታተፍ ምናምን ፈልጌ ነበረ ግን አልሆነም። ለማንኛውም ቤተሰብ እስኪ አብረን እንቆይ፣ የሚሆነውን ነገር አብረን እናያለን። ታባቱ ግን በእናታችሁ እናንተ ብቻ ሰላም ሁኑ፣ በያላችሁበት አትጨናነቁ። እናንተ ብቻ ፋፈሽ በሉ። እቺን ቪዲዮ ደግሞ እንደው ከወደዳችኋት ቸው እያያችሁ እዛው ላይክ፣ ሼር፣ አዲስ ከሆናችሁ ደግሞ በእናታችሁ ሰብስክራይብ እያደረጋችሁ ተቀላቀሉና እስኪ እናታችሁ እንደዚህ አብረን ምናምን ፋፈሽ እንላለን። በቃ ያራድዬ ልጆች እናንተ እኮ ማለት እናታችሁ ሷመዱ በቃ ላይክ እያደረጋችሁ በቪዲዮ እየተዝናናችሁ ምናምን በያላችሁበት ሰላም ሁኑ። እስኪ እንግዲህ ፍሬንድ እስክትመጣ ድረስ አብረን እንቆይ። ምን ይመስላችኋል? አብረን ብቆይ እኔ በእናታችሁ ስለያችሁ ራስ በእንባ ነው። በቃ ደስ አይለኝም። አንድ ጭንቀት ግን አለችብኝ ሰሞኑ። ትምህርት አልገባ ብላኛለች። እስኪ እየቃምንባት ቲቸሩ ሲያስተምር አብረን እንማማራለን። አብራችሁ ይሁኑ። አይኑ ማርክን ከንፈሩ ጋሎኛል ደሞ ከሞትኩበት ፍቅር ያስነሳኛል። ማለብ ይለኛል ከዘመኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ጉራማይሌ ቋንቋ ጉንፌናው ልቄ ለበስኩኝ ጦላሌ ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ጉራማይሌ ቋንቋ ጉንፌናው ልቄ ለበስኩኝ ጦላሌ የተቀባው ሽቶ የገላው ጠረን ብሉኝ ብሉኝ ይላል የቀረቡት እንደሆን ከከንፈር ከጥርሱ ከዓይኑ ፍቅር ይዞኝ ወዘወዛለው አረማን ያስጥለኛል ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ጉራማይሌ ቋንቋ ጉንፌናው ልቄ ለበስኩኝ ጦላሌ ጉራማይሌ ልጁ ጉራማይሌ ቋንቋ
መጥቷል። ቢዝነስ እፈሽ በእናትሽ ምንድን ነው በእናትሽ አንቺ የሚያፈስሽ ምንድን ነው? እንዴት ነሽ? ሰላም በይ ፋሚሊ። ሰላም እንዴት ናችሁ? ትቀላቀያለሽ? ኧረ አንቺ እዚህ እንዳልቀላ አንቺ ትፊ ያማታል። እንዴት ረፊ አንቺ በእናትሽ አሁን ለዚህ ነው እንደ መጣሽ ወይ ቆንጥሬ እንዳልወረውልሽ ወደዛ ማለት እንዳልቆነጠረሽ። እስኪ ሰላም በይ ቤተሰብ። እሺ ሰላም ቤተሰቦች እንዴት ናችሁ? ግን በሽነ ፍራት ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እሺ ዱርዬ ልጅ እስቲ ቁሚ። ምንድን ነው አለ? ኧረ አቲ ምንድን ነው አለባበስሽ? ምን ሆንኩ? ዞር እያልሻት ለምንድን ነው ማለሽ? ቁጭ እስቲ ወደ ራስሽ ቁጭ። እኔ አልቀመጥም እንዴ አልቀመጥም። ያማታል እንዴ? ምንድን ነው አንቺ ረፊ እውነት ረፊ እንጂ ኧረ በእናትሽ ፋልን መላለሽ ይመላ ደርጫ አይበቃሽም? ፋምልበት ሲቆስ ነገር ነች እንዴ? ያሺ እስቲ ስልኩ ልጣሉ ይሄንን። ኧረ ቆይ አንቺ አይደብርሽም እንዴ? እስኪ ደቅ በይ በእናትሽ አንቺ አትበጥብጪ መተሽ አሁን ገና ልብስሽ እንዳይቆሽሽ ነው። እሺ ቁጭ ያው። ኧረ በቃ ይታጠባል። አልፈልግም ቁጭ። እሺ እየረጋጋጥሽ ነው የምትቀሚው? ለውዝ ምናምን ነገር አጥቼ ነው በእናትሽ። እና ረቅጠሽ? ኧረ በስመ አብ አንቺ ሴት መረረችኝ። ተነሳረ መረረኝ። ምንድን ነው ይመርሽ? ትንሽ ለውዝ ነገር ምናምን ወይ እንትን ቆሎ ምናምን ይዘሽ አትመጭም እንዴ? ባዶ እጅሽን ዝም ብለሽ የምትንከረፈፊው። ኧረ በእናትሽ አንቺ ምንድን ነው የምትፈልጊው? መሮኛል። ለውዝ ነገር በቃ ይዘሽ ከች በይ እንጂ። ምን ሆነ የመረረሽ? አይደብራሽ አንቺ ዱርዬ። ጫቱ ይመራል በባዶ። እየቃምሽ ነው እንዴ አንቺ? ምር እስቲ አበይ አበይ አበይ። አሁንናሽ ቅሜ ምናምን ጨርሼ ነው ቅሜ። እሺ አበይ። ላንቺ ነው ያስቀመጥኩልሽ። በቃ ፋሜ አበይ እስቲ እንዴ። ኧረ በእናትሽ ጣሺ። አይሚው አዝግሻለሁ። እግዚአብሔርን ተይ ቁጭ በይ አይደለም። ኧረ ፍሬንድ ምን በቃ ሙድ አይገባሽም እንዴ አንቺ? እንደው አይገባኝም። አንቺ ልኝ ነገር ኧረ ነው እንዴ እንዳላበጥረሽ። ምንድን ነው ትፈልጊው? እንባጠራለና በቃ እኔ ትምህርት ምናምን አልገባሻል። እየቃምሽ ነው የሚገባሽ? አዎ በቃ በትርፍ ጊዜ እስቲ ተይ። ምንድን ነው እንዴ ነቀለች እንዴ አንቺ? እግርሽን ነው የምልጥልሽ። እናትህ አራሚ በቃ እኔ ተቸገርኩኝ እኮ ነው የምልሽ። ተሰቃየሁ ነው። ምንድን ነው የተሰቃየሽ? በቃ ስቂት ነው ያልኩት እኔ። ትምህርት አልገባሽ አለኝ። በቃ ጀለሶች ምናምን በቃ እየቃሙ ምናምን ፋ እያሉ ነው የሚመጡት። እሺ ምን አገባሽ ስለ ጀለሶች? ይሄንን ጣይ እንዲያትበስ ሳጮህ እኮ እንግባባለን። ምን እሺ ነው የምትጮሂው ዝም ብለሽ እንዴ? ሳጮህ እኮ እንግባባለን። ልደባደብ ወይስ አይገባሽ? ባጠር ጸባይ አይገባሽም እንዴ? እሺ ምን እሺ ቃሚ እንድልሽ ነው? በቃ እኔ የትኛው ነው የሚቀመው? ለውዝ ይዘሽ ከች በይ። ባዶ እጅሽን ትመጫለሽ እንዴ? ደግሞ መላ ነገር ስጪኝ። ያለኝን መላ ምናምን በርጫው ላይ ነው ያጠፋሁት። አይሚ ተነስቶባታል። የምን በርጫ ነው? ይሄው ስንት ብር ነው የገዛሽኝ ነው? ኧረ በእናትህ አንተ በርጫ እንደዚህ ወደደ? ስንት ነው የገዛሽው? በጣም ውድ ነው በእናትህ። ቤት ሆነ እኮ አትፋቂው። ጥርስሽ ይበልዛል። ኧረ በእናትሽ ይበልዝ። የራሴ ጥርሳ እንዴ ከፍለሽበታል እንዴ? በነፃ ተሰጠኝ እንዴ? ይበልዛል። ኧረ በእናትሽ አንቺ በቃ ጣሺ። ያሚ ሰይጣኔን አታምጪው። እኔ እኮ ከሌሎች ጀለሶች ጋር ምናምን ፏ ማለት ምናምን ጠፍቶኝ አይደለም፣ ግን አንቺ በቃ ትረጅኛለሽ። የአራድዬ ልጅ ነሽ ብዬ ምናምን
ተደርቄ ነው የጠራሽ። ኧረ በእናትሽ አንቺ በቃ ጣሽ ሂጂ በቃ በመጣሽበት። ከዛ ሲጂስ በቃ ሂጂ ራሴ ስኳርም ሆነ ለውዝ ምናምን ገዝቼ ይፋላለሁ። እንዴ ጨርሾ ነው ደግሞ እኮ በእናትሽ። እሺ አበይ አትፋቂ እንዳላጋጭ እስቲ አልልም። እዚህ ውስጥ ትንሽ አለ ይዣለሁ። እስቲ አበይ ኧረ በእናትሽ ኧረ በእናትሽ አበይ አበይ አንቺ ላበጥር እንዴ ያነጥፋለሁ ይሻላል። ጭራሽ ዝም ስትባይ እዚህ ጋር አልወጣሽም እንዴ አንቺ? ኧረ ጉዴ ካሜራ አለ ብለሽ። ኧረ በቃ በእናትህ ተሸክሚሽ በእናትህ አንተ ፋሚሊዎች ናቸው ያሉት እዚህ ውስጥ። ሀይሚ ነሽ? ኧረ በእናትህ አንተ ዱርዬ ሀይሚ ተው እና በእናትሽ የበርጫ ነገር ትንሽ ደቅ አታደርጊልኝም? ምግብ ነው ማበላሽ። ኧረ በእናትሽ ኪስሽን እስኪ ዳበስ አድርጊው፣ ቦርሳሽን ምናምን ዳበስ አድርጊው። ይሄው አለ ብር ልስጥሽ። ይሄው ኧረ በእናትሽ አምጪው። ቸግሮኛል እኮ ነው የምልሽ። አልሰጥሽም። ቸግሮኛል እያልኩሽ ነው አንቺ። ኧረ ምን እሺ አይወጣሽም እንዴ ዛሬ? እኔ ምን ልበልሽ ሀይሚ ረፊ አንቺ ስነ ስርዓት እንዳልጀለጥሽ አንቺ ነው ቁጭ አድርጊው። ይሄንን ወደዛ ወስደሽ ታይ አጋጭሻል። አንቺ በእናትሽ አስቀምጪ። አስቀምጥ በይ አስቀምጪ። አስቀምጥሽ በእናትህ አላስቀምጥ። አስቀምጥ። እኔ ለምዶብኝ ነው በቃ አስቀምጭ ምናምን ማለት ከጀለሶች ጋር እዛ ስውል ምናምን። ይሄ ሁሉ በቁም ነገር ገዝተሽ መተሽ አንቺ በእናትሽ ለጉንፋንም ለትምህርትም አሪፍ መላ ነው ምናምን ተብሎ ነይ ላንሳልሽ። ፀጉርሽ ላይ ጫት አለ። ኧረ በእናትህ በጭንቅላቴ ነው እንደቀው አንቺ በቃ አትፋቂው። የምር ጥርስሽ ይበላሻል። ኧረ ከፍለሽበታል እንዴ? ምን እሺ ነው አንቺ በኔ ጥርስ ምንድን ነው የምትይኝ? በጠዋት ኧረ በእናትህ አንተ ነይ ልብስ ቀይሪና ያው እንውጣ። ሌላ ነገር የምፈልግ። ኧረ በእናትህ እኔ ተመችቶኛል። ዙሪ እስኪ። ምን ፎቶ ልታነሺ ነው እንዴ? ዞር ዞር ብለሽ የምታይኝ? ባነሳሽስ መፍትሄ አይደል? ከፍለሽ ነው የምታነሺ? በነፃ ነው ማነሳሽ። አሁን በእናትሽ በቃ ላስቸግርሽ ነው። ተጸባይ በቃ ምን በቃ ሙድ የገባሽ አይደለሽ እንዴ? አይደለሁም። አራዳ አይደለሽ? አይደለሁም። ደበረሽ? እኔ ሳቅሽ አራዳ ነሽ። እኔ አይደለሁም። በቃ ደበረሽ? መላ ነገር በቃ ደቅ አድርጊልኝ እዚህ ኪሴ ውስጥ። ኧረ ጉዴ! ኧረ በእናትሽ አንቺ ተይ። እኔ ይኸውልሽ ምን ለመሰለሽ እኔ በጣም ተቸግሬያለሁ። ምንድን ነው የሚቸግርሽ? በቃ ትምህርት ምናምን እየገባኝ አይደለም አንቺ። እና አንብቢያ በደምብ። በቃ ጀለሶች ምናምን በቃ አዲስ ገቢ ሲኮን እንደዚህ ነው ምናምን ነገር አሉኝ ማለት ነው። ከዛ በቃ ካልሆነ በጣም ከቸገረሽ ደግሞ ቃም ቃም አድርጊበት ምናምን ነገር አሉኝ። ከነ ጀለሶችሽ ነው ፈርስት ዴይ ነው ዛሬ ማናፍጥሽሽ። የመጀመሪያሽን ነው የምትቀሚው? አዎ በእናትሽ። እና በቃ ፏ ነው ያልኩት። በቃ ፏ ማለት ነው በቃ በራሴ ዓለም ነኝ እኮ ነው የምልሽ። ይሄ ጠባብ አይንሽ እስካሁን እንዲህ አላለም። ሰው ሲቀን ሲመረቅን እንዲህ ይላል። ኧረ በእናትሽ አሁን ትንሽ ዓለም ነው እየታየሽ ያለው። አዎ በእናትህ ደስ ነው የሚለው። ወይኔ ብሩኬ ሀይሚ አሁን አትፋቂው፣ ይበላሻል ጥርስሽ። ኧረ ምንሽ ፍሬንድ በቃ ዝም ብለሽ መፍትሄ እኮ ነው። እመታሻለሁ እንዲህ እንዳልቆነጥርሽ። ምንሽ እስኪ ንኪኝ አንቺ በእናትሽ ወደዛ እዛ ሀገር ነው ይሄ እዚያ ስጣና አርፈሽ እናንተን ተማምና። እኔ አሁን እየለመንኩሽ እኮ ነው ፍሬንድ። ምንድነው በቃ አንድ ያለሽኝ ፍሬንድ አንቺ አይደለሽ? በቃ መላ ነገር ኪስሽ ምናምን ቦርሳሽን እንዳመስብስ አድርጊው ልስጥሽ። ከዛስሽ ምን ታደርጊበታለሽ? በቃ ፏ ነው የምልበት። አንተ አሁን የትምህርት ቤቴን ነው እዛ እንትን ያልኩት ፏ ያልኩት። አንቺ አባና ልጅ ተሸክምሽ ወደ ላይ አንስቼሽ ማለት ነው። ሰይጣኔን አታምጪሽ። ኧረ በእናትሽ ምን እሺ ሙድ አይገባሽ ምን አንቺ ስንቴ ነው እንደዚህ ያልኩሽ? አሁን ራሱ ና ወደዚህ ወዴት ና አሁን አውሪ። አንተ በእናትህ ና ራስህ ውረድ። በቃ እያናገርኩህ አይደል እንዴ አንተ ሙድ አይገባ። በጠዋት ቤተሰብ በሰላም ተደውሎ እንዲመረቅ ማለት በቃ ፏ ያረግሽኝ እኮ ነው። ገንድ በቃ በቃኝ ፏ በያልኩሽ ፏ ልልም አልሽ። በቃ ደበረሽ ማለት ነው። በጣም ደበረሽ። የኔ ፏ ማለት በቃ በጣም ነው የደበረሽ። አዎ ለምን መቃም ምናምን አንቺ ጠላት እንደዚህ አይነት ነገር ደስ አይልም። በጣም የሚያስጠላ ነገር ቢኖር ጫት ነው።
ቀምሰሽዋል እንዴ? ጀለስ የሚያስጠላ ነገር ቢሆን ቀምሰሽዋል? ለምንድን ነው የምቀምሰው? እና ታዲያ የሚያስጠላ በዙሪያ በጣም የሚቀምሰው አለ ከና አብሮ አደጎቼ ጭምር እኮ በቃ ታዲያ ያሉበት ነገርን አውቃለሁ። እንደዚህ አይነት ነገር ይወሰውሳል። ኧረ በእናትህ አንተ በቃ ምን በጣም ነው የምትጨቃጨቂው። ምን እሺ አንቺ እኮ ልጅ እየተጨቃጨቅሽ ያለሽው እኔ በስርዓት እንዴት ልብስ ቀይሪና እኔ ልጋብዝሽ በቃ አብረን ፏን በልናም ለውዝ ምናምን ይዘሽ ነው ያልኩሽ። ባዶ እጅሽን መጣሽ መላ ይዘሽ ነው ያልኩሽ። ይዘሽ ግልግል ኧረ በእናትሽ አትርገጪው። ጥቅም ያለሽ ይሄንን እንዳይሻልም ቤተሰብሽ እኔ እኮ ማለት ነው ይኸውልሽ ስሚ ልንገርሽ ፍሬንድ እኔ እኮ ማለት ነው ቅሜ ጨርሼ ነው የመጣሽው እኮ ስቲያብ ምንም የቃማ ጥርስ ምናምን የለሽም እንዴ እንዳልጎድዝሽ አንተ በእናትህ በቃ አትጋተችኝ ወይ ላሽ በይ በቃ ሂጂ ጣሽ ከዚህ ሊድ ሂጂ በቃ ሊድ በቃ አትፈለጊም እንዴ ቆንጥሬሽ ነው የምሄደው አትፈለጊም በቃ የእኛን እንትንም ሙድ ምናምን አትቀላቀይ ምናምን እሺ ኬት ነው ያመጣ በቃ ልቀቂ አትፍታው በእናትህ ልቀቂው እንካ እንደ በእናትህ ልቀቂው ነይ እስኪ ፍቺው እሺ ምን አንቺ እናሽ ላስቀይምሽ እንዴ ከኔ ያመጣሽ ልብስ ምን አገባሽ እንዴት ነው የማያገባኝ አንቺ ጋዜጠኛ ነሽ ተይው ተፋችኝ በቃ ሂጂ ጣሽ ከዚህ በጠዋት ማዛግ ይላል በቃ ጣሽ ሂጂ አልሄድም አልሄድም ቀሚስ መሰለሽ እንዴ እንደዚህ ስታዩት ምናምን እሺ ልቀቂ እስቲ አንቺ በእናትሽ ልቀቂው እስቲ ዙሪ በእናትሽ እንዴ ምን ሆነሽ ነው ይሄ ሁሉ ጣውረድ እኔን ለማድረቅ ነው ኧረ አንተ በእናትህ ፏ በይ እራስሽ በቃ ዓለም 9 ነች 10 ሞላ ሲሉ ሰምቼ ነው ግን ኧረ ምን አይነት ቀን ነው ጌታዬ ሲሉ ነው የሰማሁት እሺ በቃ እዛ ጀለሶች ናቸው ሲሉ የሰማሁት ዓለም 9 ነች 10 ሞላ ፏ በይና አሉ ሽፋ እያልሽ ነው እንዴ የምትይው ልትማቺ ነው እንዴ በጣም እኮ አናደሽኛል ፍሬንድ ምን አድርጌ እኔ ሆኜ እኮ ነው የቻልኩሽ እንኪ ሻጂልኝ ስልክሽን ምን አድርጌ ነው ያናደርኩሽ ሙድሽ ደስ አይልም የምታራምጂ ሙድ ያይጥሞት እኔ ደስ አትይም በቃ እስቲ ነይ ዙሪ ያት እስቲ አትፋቂው ሃይሚ ጥርስሽ ይበላሻል እኔ ላንቺ ብዬ ነው እሺ አንቺ ምን አስቆረቆረሽ በገዛ ለምንድን ነው የማልቆረቆረው ተይ ምን ከፍለበት አትስቂ ይደብረኛል አዎ እንዴ የበለዘ ጥርስ ይዘሽ እሺ ምን በእጅሽ ፋቂ እዚህ አበጥራለሁ አልተመቸሽኝም አበጥራለሁ እኔ አትቃሚ ባልኩ ነው ልበጠር እኔ እኮ በእናትሽ የማዛቀን ነው ዛሬ እሺ መላ ነገር ስጪኝ በቃ እየለመንኩሽ እኮ ነው እስካሁን ድረስ አንቺ ትፋችኛለሽ ወጥሽ ኧረ በቃ ከዛ በኋላ አልፈልግሽም ሁላ ቼክ አላረግሽም አሁን እንደማረግ አላውቅም በቃ ይተውሽ እሺ ሰላሙኝ ይኸው አዘገሽኛል ፈታ አድርገሽኛል ቴንክ ዩ ነይ እኔ አንቺ ፈታ እንድትይ ብዬሽ አይደለም በእናትሽ እኔ ጭንቀቴ እንዲቀልልኝ ነው የራሴ ኧረ ጉዴ የምን ጭንቀት አመጣሽ እኔ ፈታ አድርገሽኛል እሺ ይመችሽ እውነት በቃ መላስጭኝና ጣሽ በቃ ይች እሺ በግቦ ነው ኧረ በቃ በጠራሁሽ እኮ ለዛ ነው በግቦ ነው አዎ በቃ ጀለሶች እየጠበቁኝ ነው በእናትሽ ልሂድ ነይ እንሂድ እነሱ ጋር ኧረ በእናትህ ነይ እንሂድ እነሱ ጋር አንተ ምን ሆነህ ነው አባቴ ነህ እንደ አንተ ይዤ የምሄደው አጎትሽም ልሁን አያትሽም ልሁን ከጀለሶች ጋር ታጋጭኝ ነው እንደ አንቺ ኧረ እኔ ያጋጭልሻለሁ አታስቢ ኧረ በእናትሽ በቃ መላ ስጭኝና እኔ አሁን እየጠበቁኝ ነው ደግሞ አትፍቺው በቃ ምን እሺ እዚህ ጋር አዋረድሽኝ እኮ በቃ ምንም በቃ እኮ አዋረድሽኝ በቃ ቀሚስ እንደሆነ አስመሰከርሽ በቃ ምን እሺ በቃ ተፋቻ አንድ ነገር ከያዝሽ ትጋተቻለሽ በቃ አንቺ ሴትዮ አሁን ስሚኝ ትሄጃለሽ አትሄጂም እኔ በእናትህ ጀለሶች እየጠበቁኝ ነው መላ ነገር ገጭ አድርጊኝና ሂጂ በቃ ስለምን መላ ነው የምታወሪው ያማታል ኦኬ አይገባሽም ለካ በቃ ብር ስጪኝ በቃ አልሰጥሽም ዓለም እንዲህ ቀነጣጣስ ከፈለገ አልሰጥሽም ትሄጂ እንደሆነ ነይ በስራ ልብስ ቀየሪ ነይ ልጋብዝሽ ምን እንደምትጋብዥኝ የፈለግሽው ምን ልጋብዝሽ ልብስ አልቀየርም ግን እንዲህ ማትሄጂ ኧረ እንደዚህ እኔ ዛሬ ሙዴ በቃ እንደዚህ ኦ ጌቴ
እሺ ይሁን ይመችሽ። እሺ ፍሬንድ በቃ ተረጂ። እሺ ልበሽው። ተረጂኝ በቃ እሺ ልበሽው አልኩኝ። ምን ልፈልግ? እሺ ልበሽው። አንቺ በእናትሽ በቃ አንቺ ምንድን ነው የማመጣው? መላ ስጭኝና ልሂድ። እኔ ይዤሽ እሄዳለሁ። አብረን እንሂድ። እሺ እኔ ራሴ እሄዳለሁ። እንት አይሚ እስቲ ቆይ ግቢ። ችጋራም ነሽ እንዴ? እሺ እስቲ ነኝ። ቆይ በደንብ አላየሁትም። በቃ ተይው አትወጪ። እሺ በቃ አሁን ያዝኩትን ይዣለሁ። ከፈለግሽ መንገዱን ጨርቅ ያርግልሽ ፍሬንድ። ሄደን ነይ ልጋብዝሽ የፈለግሽው። ኧረ ፍሬንድ ልብስም አትቀይሪ። እሺ ደስ ይበልሽ። እየጠበቁኝ ነው። አይ ተያቸው። ኧረ በቃ አንቺ ኧረ ጉድ ተያቸው። እንደ አይነት ላይፍ አሳልፍሽ አታውቂም? አላውቅም። ምን ያደርግልኛል? አይ በቃ ጀለሶች ምናምን ጠብቀው ሳያውቁ ኪት ያመጣው ዱርዬ ነች። እሺ አሁንስ በቃ ተፋችኝ። ሂጂ አታስበይኝ ከጀለሶች ጋር። ነይ ነይ። እሺ ነይ። ሰፈር አታቆሽሽ። ነይ። እሺ ኧረ በእናትሽ አንቺ ይኸው በቃ ጥረጊው። እሺ አንሹ። እሺ በቃ ከዛስ እንሄዳለን። በቃ ሰላም። በቃ አንሹ። አዎ እንደሱ አይደለም። በእናትሽ በስርዓት ጥረጊ። ባነሳውም በስርዓቱ በቃ ጥረግ። በስነ ስርዓት ካነሳ አንሳ፣ ካለዛ ደግሞ መተው ትችላለህ። ኧረ እኔ አነሳዋለሁ። በጣም ብዙ ፋሚሊበት ማህበረሰብ አለ። ኧረ በእናትሽ ምን አይነት ወሬ! አንተ በእናትህ በዚህ ስንት እንዳወጣውበት እኮ አንተ አታውቅም። እንዲያውም በቁም ነገር ገዝተሽ መተሽ ነው ግን እኔን ለማድረግ። ኧረ አይ አይደለም፣ ስጦታ ተሰጥቶኝ ነው። ውጪ ስጦታ ተሰጠኝ። ውጪ፣ በሰላም ውጪልኝ ከዚህ ቤት። ይጂ እሱን ጥለሽ ነይና ተሸክመሽ ይዘሽ እንጂ። ምን ብለሽ ተሸክመሽ? ለምንድን ነው የምሸከምሽ? በቃ ኧረ እኔ ዱርዬ አልሸከምም። የሩዋና የሚኝልኝ እሸከምሻለሁ። በቃ ጣሽ። እንግዲህ ደግሞ ስም ጸድቆልህ ነበር ተውኩት። አሁን እሺ ስም አጸደቃችሁላት። ምን ልበላትሽ? እንደዚህ በቴስት ነበር ማለት እናሽ ቤቢዬ ምናምን እያልሽ ምናምን ትንትኛለሽ እንዴ? ትንሽ ከቆየሁ ልታስገድኝ። ዳምጥዬ ምናምን አይሻልም? መጣሁትዬ። አረ ቤተሰብ በደንብ ነው ያዛኩት። በቃ አሁን ደግሞ ተሸክመኝ ሂድ እለዋለሁ። እስኪ ምን እንደሚያደርግ እናያለን። በደንብ ነው ማዝገው። እስኪ ቁጭ ብለን ደግሞ እንጠብቀው። እሺ እኔ ራሱ ደከመኝ እኮ። እንዴት ነው ግን በእናታችሁ ፏላችሁ? ተመቻችሁ? ቂሜ ፋበሉ የኔ ቀብራራ ወዳጆች ታባቱ። ዓለም 9 ነች 10 አሞላም አሉ ጀለሶች ናቸው ያሉት። እንግዲህ እኔ አይደለም ፍሬንድ ተሸከሚኝና ሂጂ በቃ እንዳልኮርስሽ ተነሽ። በቃ ተሸከሚኝ። አንቺ ምን እሺ ደክሞኛል። ቅሜ ምናምን በቃ የሌላ ዓለም ውስጥ ነኝ እና ከዚህ ሙድ ባታወጪኝ በጣም ነው ደስ የሚለኝ። ይመችሻል? ትወጫለሽ አትወጪም? እኔ መሸከም ሞራል አለሽ? ትወጫለሽ አትወጪም? እንዴም ለመሸከም እንደ አንጠልጥየሽ አደባባይ ላይ ነው ማዞርሽ ነው እንጂ። ታዲያ እስኪ ተግብሪዋ። አትወጪም? አዎ። እኔ አንቺ እዚህ የበታተንሽን ኮተት ልለቅምልሽ አይደል? አዎ። የጠራሁሽ ለዚህ ነው እኮ በእናትሽ። በቃ መላሽን ወል ታረገው ነው ልሸጠው ነው ልቅምበት ነው። እሺ ለማታይ ነው እንዴ? ምን ነው? እዚህ ሙድ ውስጥማ አትግቢ። እኔ የገባሁት ይበቃል። ወዴት ነህ? በጣም ነው ታዲያ እንደዛ አትይም እንዴ? በቃ እኔ ተሸከሚና ውሰጂኝ በእናትሽ። እኔ አንቺ እያለሽ እኔ እንትን ማለት አለብኝ እንዴ? እንዳላፈርጥሽ በስነ ስርዓት ያዢ። አሊዝሽ በስነ ስርዓት አሊዝሽ ና ና ና ይመጣልሻል። ታስፈራሪያለሽ እንዴ? ኧረ ተው በእናትህ ጉንፋን ይዘኛል። አሁን ና እንሂድ፣ ና እንሂድ። ና መታይ ልመታይ ነው እንዴ? ና መታይ ብመታስ
ተሸከመኝ በእናትህ። ከተሸከምኩሽ በቃ ትፋችኛለሽ። በቃ ፍታ ሂድ፣ እኔ ራሴ ሄዳለሁ። በቃ ኧረ ተሸከምሻለሁ ግን ተፋችኝ። ኧረ በቃ እንድፋታሽማ እምቢ አልሽ እምቢ አልሽ። በቃ ተሸከመኛልሽ። አይው ተሰቀይ። በቃ እንደዛ መጀመሪያም እኮ እንደዚህ እሺ ብትይ። ኧረ ነይ በቃ እሺ እሺ ሰላም እሺ ብሎ ጸጥ ማለት ይሻላል። ምን ታይኛለሽ? ነይ እዚህ ዝቅ በላ። አመል ያለብኝ የኔ ሱሰኛ አይቼሃት ውጭ አልጨርስ መውደድሽ ግሎ ልቤን ተኮሰው እኔ ሴት ልግባ ወዴት ልድረስ መውደድሽ ግሎ ልቤን ተኮሰው እኔ ሴት ልግባ ወዴት ልድረስ